ኧረ በለው ጆርድ አንዴ ብራዘር ደሞ ሌላ ነው የሚያንኳረው አንዴ ቢሳት ከተሰጥችሻለሁ ኧረ ይገባል ተመልካቾቻችን እሌኒ ነኝ ከሩት ኤንድ ራውትስ ዛሬ በጃልሜዳ የጥምቀትን በዓል ለማክበር እዚህ ተገኝቻለሁ ተከታተሉን በየዓመቱ ህዝበ ክርስቲያኑ በዚህ ቀን በተዋበ ሁኔታ ይሰባሰባሉ። ካህናት የቃል ኪዳን ታቦቱን በክብር ይሸከማሉ። ባህላዊ ነጭ ልብስ የለበሱ ምእመናን በአንድነት እየዘመሩ እያሸበሸቡና እየጸለዩ መንገዱን ሞልተው ወደ ጥምቀተ ባህሩ ይሄዳሉ። በጥምቀት በዓል የተጸለየበት ውሃ ትልቅ ሚናን ይወስዳል። ንጽህናንና እንደገና መታደስን ይወክላል። በቅዳሴ ጸሎትና በሚደረገው የጸበልን ውሃ መረጨት ምእመናን መንፈሳዊ ቃል ኪዳናቸውን ያድሳሉ። ከመቶዎች ዓመታት በፊት የተጀመሩትን ባህላዊ እሴቶች እንደገና እንዲቀጥሉና ባህሉም እንዲጠበቅ ያደርጋሉ። ጥምቀት በበዓልነት ብቻ የሚታይ አይደለም። የህዝበ ክርስቲያኑ የእምነት ጽናት፣ የታሪካዊ ማንነቱ መገለጫ የሆነ ስርዓት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች የሚከበረው ጥምቀት ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ የተጠመቀበትን ቀን ይዘክራል። ጥምቀት ከትውልድ ወደ ትውልድ የተላለፈውን የእምነት ውበት ያስታውሰናል። ትርጉም፣ ቀለምና ደስታ የተሞላበት ሕያው ባህል ነው። ሃይ ቲንታ እንኳን አደረሰሽ። እንኳን አደረሰን። ሰላም ነው? እንዴት ነበር? በጣም ቆንጆ ነበር። ከጥምቀት ነው የምትመጪው? ከጥምቀት እየመጣለሁ ተዛበልን። ኦኬ፣ አሪፍ ነበር። በጣም ቆንጆ ነበር። እንደምታየው እንግዲህ ከለርፉ ነው እንዴ ደስ ይላል። በጣም በአመት አንድ ጊዜ የሚከበር ጥምቀት በዓል ከለርፉል ነው። ሰው አለባበሱ ደስ ይላል። ሁሉም ነጭ ነው የለበሰው። እንደምንመለከተው ደግሞ ጥምቀቱ አሪፍ ነው። እኔም ራሱ ቅድም ገብቼ ነበር። ትንሽ ግፍ ያለው ደስ የሚል መረጨት አለ። ደስ የሚል የበዓል ድባብ አለው። ባህልን፣ እምነትን ይሄ ከለርፉል የሆነውን ነገር የምናይበት አንዱ የአደባባይ ባህል ከሚባሉት በዓላት አንዱ የጥምቀት በዓል ነው። በመላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ በድምቀት የሚከበር በዓል ነው። እንግዲህ እዚህ ነን ያለነው፣ በጃልሜዳ ተገኝተናል። ተመልካቾቻችንም አብረው እንዳዩት
ጥሩ ነበረ። ወረቡ እዛ ጋ ያለው እንትኑ ይሄ የእምነቱ ያለው አጠቃላይ ሁኔታ በጣም ደስ የሚል ነበረ። አንድ ስሜት አገኘው። ውይ በጣም ቆንጆ ነው። እኔ በየአመቱ እዚህ ሲመጣ አክቹአሊ በስራ ምክንያት አንዳንድ የዚህ ማልሆንበት ጊዜ አለ። ግን በደንብ ያው እንደምታውቂው ውሃ የመንጻት የመታደስ አይደል? ጸበሉን ሳገኝ እዚህ ቦታ ስመጣ ደስ ነው የሚለኝ። በጣም ነው የምታደሰውና ደስ የሚል ነው። ኖርማሊ ከከተራው ጀምሮ ከቤተክርስቲያን ከደብራችን ጋር ተያይዘን ነው እዚህ የመጣ ነው። ዛሬ ደግሞ እዚህ ጸበል አግኝተናል። ጸሎቱ ላይም ተሳትፌያለሁ። አሁን ደግሞ ታቦቱ ለመሸኘት ተዘጋጅቻለሁ እና እጅግ ደስ ብሎኛል። ዴፊኒትሊ ተመልካቾቻችንም በእጅግ የሚወዱት እንደሚሆን ገምታለሁ እና ይህን ይመስላል። አይ ሆፕ ወክ ብናደርግ ደግሞ የተሻለ አንዳንድ አክቲቪቲዎች ታገኛለሽ። ዞር ዞር እናገኛለን እስቲ ብለን እናስባለን። ዞረን ደግሞ ያሉትን ፕሮግራሞች አብረን እንመልከት። እሺ ቆይ ቦታ ልከክታ አንዴ አረ በለው ጆርድ አንዴ ብራዛ መስመር ያለ አረ እየሳትሽ ነው። ሞክርና ደሞ ሌላ የዘገሊላለት የባህሉ ድምቀት ወደ አዛ ጋር ደግሞ ፋሳለ እስቲ እንሞክር። ያስተሪዮ ማርያም እመጣለሁ እኔም ያስተሪዮ ማርያም እመጣለሁ እኔም በከተተ ነው። ስንት ነው? 10 ብስሽ ያው 10 ኦኬ እሺ ያው በ10 30 ቲንታል አንቺ ልስጥሽ። ይኸው ይሄ አንቺ ይሄኛው ለራሴ እኔ በከተተ ነው። አረ ይገባል። በቃ እሺ እሷ ትሞክር። እሺ ድጋሚ ትሞክር። ድጋሚ ያው እንዳትስቺው 30 ነው አላልሽ? እሺ አንዴ እኮ ነው የተጫወትኩት። አንዴ የሚሳትኩት ሰጥቼሻለሁ። 30 ብር አለ። ስጫታ ነው ትጨርሰዋ። ከዛ እኔ ጨርሰዋለሁ። አንዴ የመጨረሻውን ካላስገባሽ ማለት እሺ የመጨረሻውን እኔ ላድርገው። አስፈራራሽ። ይኸው
ይሄ አሪፍ ነው። እስቲ ሌላ ደግሞ ካለ እንመልከት፣ እንንቀሳቀስ። እሺ ዋው ደስ ይላል። በልቻለሁ። የዘገሊላለት የዘገሊላለት ነይልኝ በኔ ሞት ያስተሪዮ ማርያም ያስተሪዮ ማርያም እመጣለሁ እኔም ያስተሪዮ ማርያም ያስተሪዮ ማርያም እመጣለሁ እኔም ባለው 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 እንገናኝ ምነው ዓለም ባለው እንዴት ነው? ና ኤልያስ እንዴት ልቀበል? ና እኔ ላደርግልሃለሁ። ኮፍያ እኔ ላድርግልሃለሁ። ዋው ፎቶ እንነሳ። በጣም ነው የሚያምረው። ኧረ ቆረቆረኝ። በእጅ አድርጋ አውርድልኝ ወደ እኔ። እነዚህ ነገር ለምደው ነው የሙሽራ እርግቦች ናቸው። የሙሽራ እርግቦች። ይሄ ቆንጆ ነው። እንደ በዓሉ ነጭ። እስቲ አሳርፋት አብረን እሷ ላይ ማለት አሳርፍልኝ። ይሄ በደንብ ለምዳለች ማለት ነው። ድገምላት እችኛዋን። ላንተ ነው ደግሞ እሺ ዋው ከጭንቅላት ውጭ ሌላ ቦታ አታርፍም? እዚህ ጋር አታረግልኝ ወይ ደግሞ አርገው? አዎ እንደዚህ ላድርግ። እሺ ያው ሳተቻውን ድገማት። ባለው 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 እንገናኝ ምነው ዓለም ባለው 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 በተነጋገርነው ዓለም ባለው ኧረ ማር ነው ኧረ ማር ነው ማር ነው ኧረ ማር ነው ግን አሻብናል ኧረ ማር ነው እውነት የማር ነው ማር ነው ኧረ ማር ነው ተፈቅረሽልኝ ለአንዷ አምባርሽን በታተንኩብሽ። እነዚህ ምንድን ናቸው? መዳብ ናቸው? ነሐስ ናቸው? ይሄኛው ነው መዳብ? እችነቻ ያብራ ትፈልጊያለሽ? እኔ አለኝ። ይክፈት። ያው አይ ገዛ መስልሽ ማን ነው? አጠረቻችኛዋ በጣም ማማ አጠረችብኝ። ሰላም ነው? እንዴት ነው? እንኳን አደረሳችሁ። ያምራል ልብሱ። የምን ሀገር ነው? የራያ እንዴ? በጣም ቆንጆ ነው። በጣም ነው የምታምሩት። አንድ አይነት ነው ደግሞ። እዚህ ነው የምታከብሩ? እዚህ ጃልሜዳ ከዚህ ሰፈር አካባቢ ናቸው ወይስ ሽሮ ሜዳ? ያምራል ልብሱ ግን ወደ ጆሮታ ደንበኛ የራያ ልብስ
እንትኑ ደግሞ ደስ ይላል። ይሄ ጌጣጌጡ አብሮ ነው አንድ ላይ ወይስ አንድ ላይ ለዚህ በዓል ብቻ ነው? አንዴ ሎሚ አልተረዋው ገና ነው። አይ እናንተ ብዙ ነው ያምራል። እናመሰግናለን። መልካም ገና እየገባችሁ ነው ማለት ነው። መልካም በዓል። I just want to get your reflection on the event. So it's very unique to Ethiopia, you know, celebrating Jesus' baptism. Okay. Yeah, and we in the West we celebrate more Christmas and Easter. It's fun to see. Yeah. From where you are? Norway. Norway. Do you have the same kind of celebration or? Not actually. We don't have the Epiphany. We mainly Christmas and Easter. Okay, Christmas and Easter. Okay. Yeah. Okay. Oh, okay. So, yeah, this is mainly a religious event. Yeah. Have you had any idea about this Ethiopian Orthodox Church before? Yeah, I've been to Ethiopia a few times, so I know about Ethiopian Orthodox faith. Yeah. Okay. Yeah. Okay. So it's nice to see. It's nice. Okay, yeah. Beautiful. Yeah. Actually, it's quite interesting to be part of the event. Yeah. Yes, Yeah. it's really exciting. I'm coming from Serbia, which is Orthodox country. Oh, Serbia. Yeah, so we celebrate the same day, but not in this such an exciting way. Yeah. So in Serbia now it's cold, it's 0 degrees. Okay. So not many people on the street, Yeah. but we have also some celebrations, and I'm really happy to be here. It's really excited. Yeah. Actually, we have quite lots of things to share with Serbia. Yes. As yeah. As an Orthodox country, and yeah. So, do you have anything to say for our viewers regarding the event? Temkat. Yeah, it looks really nice. So many people, very excited, and everything looked really amazing. Everybody dressed nicely, and yeah, we are really pleased, and I think happy to be here. You know, and we can share Everyone's having a good time. this atmosphere. And, Everyone's going to get baptized. and thank you for so accepting much. us here. Yeah. Thank you so much. you. Thank you for your Thank time. you. Pleasure. Okay. You're very welcome. Good. Thank you.
እንግዲህ ተመልካቾቻችን በጃል ሜዳ የነበረን የጥምቀት በዓል አከባበር ፕሮግራማችን ይሄን ይመስል ነበር። አሁን ዛሬ ወደ ማደሪያቸው የሚገቡትን ታቦታቶች እየሸኘን እንገኛለን። በጣም የሚገርም በዓል ነበረ። በጣም ቆንጆ ድባብ ያለው ሃይማኖታዊ፣ ባህላዊ ሁሉንም ነገር እንዲሁም ጨዋታዎችን የህፃናትን፣ የልጆችን፣ የወጣቶችን ጨዋታዎች ያየንበት ፕሮግራም ነበረ። በጣም ደስ ብሎኛል። ኤልያስ እንዴት አይከው? እኔም በጣም ወድጄዋለሁ፣ ደስ ብሎኛል። ያው ይሄ በየአመቱ የሚደረግ ትልቅ በዓል ነው። የመታደስ እንበለው የመታደስ ስርዓት ነው። ሶ ኢንጆይ አድርጌዋለሁ፣ ደስ ብሎኛል። አሁን ደግሞ ታቦተ ህጉን ወደ ማደሪያው ለመሸኘት አብረን እንሄዳለን። ቆንጆ ነበር፣ በጣም ቆንጆ ነበረ። በጣም ቆንጆ ፕሮግራም ነበረ። ተመልካቾቻችን ሩትስ ኤንድ ራውትስ ይሄን የመሳሰሉ ልዩ ልዩ ፕሮግራሞችን ልዩ ልዩ የቱሪስት መስህቦችና መዳረሻዎችን ለወደፊቱም በተለያዩ ፕሮግራሞች ልናቀርብላችሁ ዝግጅታችንን ጨርሰናል። የተለያዩ የምንለቃቸውን ቪዲዮዎች እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ሁኑ። መልካም ቀን።